አገባኝም ገደል መግባት ትችላለህ አለች። ፍቅር የምትለው ነገር ገደል ይግባለች። አይ ገደል ለምን ይገባል? ንጹህ ፍቅር እኮ ነው እያለቀ ነው። እያለቀስኩ ነው የምነግራት። ደግሞ እያለቀስኩ ስነግራት አይ አንተ ማልቀስ አይሰለችም፣ ማልቀሱን ተወውና ሌላ ሴት ላጋባህ አለች። ጓደኛዬን ላጋባህ፣ እሷን ላጋባህ ብላ ፎቶ ላከችልኝ። እኔ በጣም አፈቅራታለሁ፣ በጣም ወዳታለሁ። እኔ ከእሷ መራቅም አልፈልግም። እኔ ገንዘብ አይደለም የሚገዛኝ ፍቅር እንጂ። እሷ አሁን አሞኛል ስላመመኝ እኔ ሌላ ህይወት መጀመር እፈልጋለሁ፣ ወጥቼ ሌላ ስራ መስራት እፈልጋለሁ ማለት ነው። አሁን ኮንትራት ከሄደችበት ቤት አስቀድቶ ይዞኝ ይወጣ ነው። አስቀድቶ ይዞኝ ከወጣ በኋላ ከ2 ወር ከ1 ወር በኋላ ስራ ያስቀጥረኛል አለች። አይ ላንቺ ይወጥሩ አይደለም እኔስ ወዴት ጥለሽኝ አልኳት። እኔ እኮ በጣም ነው የምወድሽ አልኳት። አይ ስላንተ አያገባኝም ገደል መግባት ትችላለህ አለች። በዛ መካከል እኔ ማልቀስ ጀመርኩ። ወንድ ልጅ ባያለቅስም ግን ፍቅር ነውና ፍቅር ገዝቶኝ ማልቀስ ጀመርኩ። ያው አሁንም ቀጥላ ምን እንዳለችኝ ታውቃላችሁ? በቃ እኔን ለማናደድ ይሁን ለማስከፋት አንደኛን ተስፋ ለማስቆረጥ ይሁን አላውቅም፣ አንተ እኔን ማስተዳደር አትችልም አለች። እኔን ልታስተዳድረኝ አልችልም፣ ያለህ ምንም የለህም፣ ልታስተዳድረኝ አትችልም። ስለዚህ እኔ የሚያስተዳድረኝ ሰው ነው የምፈልገው አለች። እኔ ደግሞ በአሁኑ ሰዓት ያው ያለሁበት ስራ እሷን ለዕለት ህይወቷ አላንስም፣ እሷን ለማስተዳደር አላንስም። ብዙ ስራዎች መስራት እችላለሁ፣ ጉልበት አለኝ፣ ገና ህጻን ነኝ፣ መስራት እችላለሁ። እኔ የሰራሁበትን አላማ የተማርኩበትን ትምህርት በቃ እስከ አሰብኩት ጥግ ድረስ ማድረስ ስለምፈልግ እንጂ እኔ እሷን ማስተዳደር እንደማንኛውም ሰው ማስተዳደር አቅቶኝ አይደለም። ግን በዛ መካከል ያው አንዳንድ ነገሮች ሲፈጠሩ እሷ የፈጠራቻቸው ምክንያት ለኔ ቀውስ ሆኖኛል። ያለኝን ነገር ከማጣቴ በላይ እሷን ከማጣቴ በላይ ስራዬን ማጥቻለሁ። አሁን የምሰራው በቃ እንደነገርኳችሁ ነው መግቢያው ላይ በቃ ምንም ስራ የለኝም ማለት ይቻላል በአሁን ባለሁበት ህይወት ላይ። ምን አሁን እሷ አስተዳደረኝ ብትለኝ እንኳን አላስተዳደራትም። እንደዛ ነው የምታስበው እሷ። እሱን ካሰበች ደግሞ እኔ አይ ችግር የለውም እኔ ፍቅሬን ይዤ መቀጠል እንችላለን፣ ችግር የለውም ነይና እኔ አስተዳድረሻለሁ ስላት አይ ካንተ ጋር መሆንም አልፈልግም፣ አንተ እንድታስተዳድረኝም አልፈልግም አለች። ስትለኝ አይ እና ግድ የለሽም ብትወጪም ከሱ የከፋ ነገር ነው የሚገጥምሽ። ስለዚህ 2 ዓመት እየሞላሽ ነው፣ 2 ወር ነው የቀረሽ፣ ጨረሽና እኔ አልኳት። እሺ እመጣለሁ ችግር የለውም ማስተዳደር ግነት አትችልም አንተ አለች። እኔ ማስተዳደር አትችልም አለች። ለምን ነው ማስተዳደር? የሰው ልጅ እኮ ፍቅር ይበቃዋል አልኳት። ፍቅር ካለ ይበቃል፣ በፍቅራችን መኖር እንችላለን። የሰው ልጅ ገንዘብ የመጣው ከኋላ ነው። የሰው ልጅ ነው እኛ ነን ቀድመን የመጣ ነው። የሰው ልጅ መጣ ራቁቱ ነው እንጂ የመጣው ገንዘብ ተሸክሞ አይደለም፣ ገንዘብ ይዞ አይደለም የመጣው አልኳት። አይ እንደሱ እኔ በአሁኑ ሰዓት ማስብበትም ጊዜም የለኝም። እንደሱ ፍቅር የሚለው ያንተ ፍቅር የምትለው ነገር ገደል ይግባለች። አይ ገደል ለምን ይገባል? ንጹህ ፍቅር እኮ ነው እያለቀ ነው። እያለቀስኩ ነው የምነግራት። ደግሞ እያለቀስኩ ስነግራት አይ አንተ ማልቀስ አይሰለችም፣ ማልቀሱን ተወውና ሌላ ሴት ላጋባህ አለች። ጓደኛዬን ላጋባህ፣ እሷን ላጋባህ ብላ ፎቶ ላከችልኝ። ፎቶ ስትልክልኝ አይ ለምን ነው እንደሱ? እኔ ፍቅር እንጂ ያጣሁት እኮ ሴት ልጅ አጥቻ አይደለም፣ ፍቅሬን ነው የተነጠቅኩት። ስለዚህ ፍቅር ደግሞ በገንዘብ አይለካም። እንደዚህ አታስቢ፣ ተረጋግተሽ ሰቢበትና ልጁም አጉል ቦታ ላይ ከሚጥለሽ አንቺ የምትሄጂበት መንገድ ትክክል አይደለም። ስለዚህ ትክክል እስካልሆነ ድረስ በቃ የከፋ ነገር ይደርስብሻል፣ ባታስብ ይሻላል። እኔን ተይኝ ችግር የለውም። እኔ በፍቅር መቅጣት ከፈለግሽ በፍቅር መቀጣት እችላለሁ፣ ችግር የለውም። እስካሁንም ብዙ ነገሮችን አድርገሽኛል አልኳት። አይ ከአንተ ጋር መቀጠል አልፈልግም፣ እሱን ወስኜበታለሁ፣ ከሱ ጋር ወጥቼ ስራ እንዲያስቀጥረኝ እፈልጋለሁ አለች። አይ እሺ ብዬ ማልቀስ ጀመርኩ። እሷም ስልኳን ብሎክ አደረገች። ቴሌግራም የለም፣ ሜሴንጀር የለም፣ ኢሞ የለም። ዋትሳፕ ላይ አሁን ትናንት ምሽት ላይ ክፍት ነው እና ብሎክ አላደረገችው። ብሎክ አድርገው ነበር ከፍተዋለች፣ ግን ከፍተዋለች። ስደውላት አታነሳም፣ ስጽፍላትም አትመልስልኝ። ለምንድን ነው የማታነሽልኝ ብዬ ስጽፍላትም አትመልስም። ታየዋለች፣ እንደገባላት ታየዋለች፣ ግን አትመልስም። ይሄ የተፈጠረበት ምክንያት ያው ይገባኛል። የሰው ልጅ ህይወቱ የተመሰቃቀለ ነው እና ያን ህይወት ለእኔ ችግር የለውም፣ ይህን ህይወት ላልፈው ይችላሉ። ለእሷ ግን ይህ ህይወት የከፋ ሊሆንባት ስለሚችል እኔ ፍቅሬ ተመለሽ፣ ወደ ሌላ ቦታ አትጅብኝ